መደበኛ ደሞዝ የሚከፈለው አንድ ሰው የኤለን መስክን ያህል ሀብት ለማግኘት 8 ሚሊዮን ዓመታት መስራት ይኖርበታል። ይህም የሰው ልጅ በምድር ላይ ከኖረበት ዘመን በ30 እጥፍ ይበልጣል። እኔ ይህንን ነግሬዎት እስክጨርስ ባለው አጭር ጊዜ ውስጥ ብቻ ኢለን ተጨማሪ $100,000 አግኝቷል። ነገር ግን ስለ ኢለን መስክ በጣም አስገራሚው ነገር እሱ በታሪክ ውስጥ ቁጥር 1 ሀብታም ሰው አለመሆኑ ነው። እንዲያውም ለዚያ ደረጃ ገና ቅርብም አይደለም። ወደ ኋላ ተመልሰን የታሪክ ድርሳናትን ብናይ ኢለንን ድሃ የሚያስመስሉ እጅግ ባለጸጋ የሆኑ ሰዎችን እናገኛለን። እንግዲህ በሰው ልጅ ታሪክ ውስጥ እስካሁን የነበረውን ትልቁን ባለሀብት ፍለጋ ጉዟችንን እንጀምር። ጉዟችንን በ1980ዎቹ መጨረሻ የኃይል ሰጪ መጠጥ ኢንዱስትሪ በለወጠው ኮሎምቢያዊ ቢሊዮነር ፓብሎ ኢስኮባር እንጀምራለን። እሱ በሳምንት $420 ሚሊዮን ያገኝ ነበር። ነገር ግን የዋጋ ግሽበት ታስቦ የሀብቱ መጠን $80 ቢሊዮን ብቻ ስለነበር በወረቀት ላይ ኢለን መስክን አይበልጥም። ሆኖም እንደ ሌሎቹ ባለሀብቶች ሀብቱ በኩባንያ አክሲዮን ወይም በፖለቲካ ላይ የተመሰረተ አልነበረም። እሱ በእጁ የሚጨበጥ ጥሬ ገንዘብ ነበረው። ብሩን ለማሰር ብቻ በሳምንት $1,000 ላስቲክ ያወጣ ነበር። በአይጥ ወይም በውሃ የሚጠፋው ገንዘብ ብቻ በዓመት $2 ቢሊዮን ይገመት ነበር። ስለዚህ ፓብሎ በታሪክ ትልቁ ሀብታም ባይሆንም በጥሬ ገንዘብ ደረጃ ግን እሱን ሳይበልጥ አይቀርም። አሁን ደግሞ ወደ ተለየ የሀብት አይነት እንሂድ። ዓመተ ምህረቱ 1945 ነው። ሁለተኛው የዓለም ጦርነት አብቅቶ በሚሊዮን የሚቆጠሩ አሜሪካውያን ወታደሮች ወደ ቤታቸው እየተመለሱ ነው። በዚህ ወቅት ነው አንዱን የታሪክ ባለጸጋ የምናገኘው። የሶቪየት ህብረት መሪ የነበረው ጆሴፍ ስታሊን ለገንዘብ ግድ አልነበረውም። ከጥቂት መጻሕፍትና ወታደራዊ ልብሶች ውጭ የግል ንብረት አልነበረውም። ስታሊን ምንም ገንዘብ ሳይኖረው እንደ ትልቅ ሀብታም የሚቆጠረው አገሪቱን በሙሉ ባለቤትነት ስለያዘ ነው። ማንንም የመቅጣትና የማዘዝ ሙሉ ስልጣን ነበረው። በወረቀት ላይ ድሃ ቢመስልም ዛሬ ላይ $10 ትሪሊዮን በሚገመት ኢኮኖሚ ላይ ሙሉ ቁጥጥር ነበረው። ታሪክን ስንቀጥል በ1909 አዶልፍ ሂትለር ቤት አልባ ነበር። ነገር ግን ስልጣን ላይ ሲወጣ ራሱን ከታክስ ነፃ በማድረግና የራሱን ምስልና ንግግሮች የባለቤትነት መብት በማስከበር በሚሊዮኖች የሚቆጠር ገቢ ይሰበስብ ነበር። በ1942 አውሮፓን በሙሉ ሲቆጣጠር ዛሬ ላይ $3 ትሪሊዮን የሚያወጣ ሀብት በእጁ ነበር። ከአምባገነኖች በፊት ግን የኢንዱስትሪ ባለጸጋው ሄንሪ ፎርድ ነበር። ፎርድ የመኪናን ምርት በማዘመንና የመካከለኛውን መደብ ማህበረሰብ በመፍጠር ይታወቃል። የግል ሀብቱ $200 ቢሊዮን ቢሆንም በዓለም ላይ ያለው ተጽዕኖ እጅግ ከፍተኛ ነበር። በእሱ ዘመን የነበረው ጆን ዲ ሮክፌለር ግን በ1913 የዓለማችን የመጀመሪያው ቢሊዮነር ሆኖ ነበር። ሀብቱ ከአሜሪካ አጠቃላይ ምርት 2% ይደርስ ነበር። ይህም ዛሬ ላይ እስከ $600 ቢሊዮን ሊገመት ይችላል። ከእነዚህ በፊት መላውን አውሮፓ በገንዘብ የሚቆጣጠሩት የሮስቺልድ ቤተሰቦች ነበሩ። የመጀመሪያውን ዓለም አቀፍ የባንክ ስርዓት የዘረጉት እነሱ ናቸው። በጥቅሉ ሲታይ የእነሱ ሀብት በታሪክ ትልቁ ሊሆን እንደሚችል ይገመታል። ወደ ኋላ ስንመለስ በ1500ዎቹ የነበረው ጀርመናዊው ያዕቆብ ፋገር ከነገስታት በላይ ተጽዕኖ ነበረው። በ1324 ደግሞ የማሊው ንጉስ ማንሳ ሙሳ ግማሹን የዓለም ወርቅ ክምችት ይቆጣጠር ነበር። በጉዞው ላይ የሰጠው ወርቅ ብዛት የአገራትን ኢኮኖሚ እስከ ማናጋት ደርሶ ነበር። በመጨረሻም የሮማው ንጉስ ኦገስተስ ሴዘር $5 ትሪሊዮን እንዲሁም ንጉስ ሰለሞን $2 ትሪሊዮን በላይ ሀብት እንደነበራቸው ይነገራል። ታዲያ በታሪክ ትልቁ ሀብታም ማን ነው? ሮክፌለር ከኢኮኖሚው ትልቅ ድርሻ ቢኖረውም የዛሬው ዓለም ግን ከድሮ እጅግ የበለጸገ ነው። ኢለን መስክ በዘመናዊው ዓለም ትልቁ ባለሀብት ነው። ወደፊት ደግሞ ከእሱም የሚበልጥ ሰው መምጣቱ አይቀርም። በታሪክ ሂደት ውስጥ የታላላቅ ባለሀብቶችን የሀብት ምንጭና ተጽዕኖ ስንመለከት አንድ ነገር ግልጽ ይሆናል። ሀብት ማለት ጥሬ ገንዘብ ወይም አክሲዮን ብቻ ሳይሆን ስልጣን፣ ተጽዕኖና በታሪክ ውስጥ የሚተው አሻራ ጭምር ነው። ከጥንቱ ንጉስ ሰለሞን እስከ ዘመኑ ባለጸጋ ኢለን መስክ ድረስ ያለው ጉዟችን እዚህ ላይ ያበቃል። ታዲያ በእርስዎ እይታ ከእነዚህ ሁሉ ባለሀብቶች መካከል እውነተኛው የታሪክ ቁንጮ ሀብታም ማን ነው? ሮክፌለር፣ ማንሳ ሙሳ ወይስ ስልጣኑን እንደ ሀብት የተጠቀመበት ስታሊን? የእርስዎን
የእርስዎን ምርጫ በኮመንት መስጫው ላይ ያጋሩን። ይህ ቪዲዮ ለእናንተ አዲስ እውቀት እንደሰጠ ተስፋ እናደርጋለን። እንደዚህ ያሉ አዝናኝና ጠቃሚ የታሪክና የቢዝነስ ቪዲዮዎች እንዲደርሷችሁ ቪዲዮውን ላይክ ያርጉ፣ ለጓደኞቻችሁ ሼር በማድረግ እውቀቱን ያካፍሉ፣ እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን። እስከሚቀጥለው ቪዲዮ ደህና ቆዩ።